ወላሂ ሰዎች ዝንጀሮ ማለት ነው ዛሬ ዶሮ ማለት ነው ከኛ ጋር እኩል በኩል ሩጦ ማለት ነው። ምን የምታክለውን የፈረንጅ ዶሮ ምን የምታክለውን እንብላት እንተዋት እንብላት እንተዋት እያሉ ማለት ነው። ዶሮ ካለ ሽንኩርት አይጣፍጥም እያሉ ዶሮ ካለ ሽንኩርት አይጣፍጥም፣ ሽንኩርት ሞቅ ማለት አለበት እያሉ ሽንኩርት እየተቀጠረላቸው ዛሬ ዝንጀሮ ትናንትና አንዲትን ዛሬ አንዲትን ይዞባቸዋል። ደግሞ ብላችኋል። ዝንጀሮ ዶሮ ከበላ እንግዲህ የሰው ልጅ ቀረው ማለት ነው። እና ጥጃ ማሯሯጥ ጀመረ ከፍየል አልፎ የሰው ልጅ መብላት ቀረው። የገበሬ ምርት ያሳያችን የነማኛ ምርት ተመልከቱ። እንግዲህ የሚመስለውን ነገር እንሄዳለን ገና እንሄዳለን። የሀብታም እንትን ነው ጥሪት ነው። እሺ ሀብታም ጥሪት ነው። ሰምታችሁ ይህቺ ጋር ጥቧና ያልደረቀች ነው ገና። ይሄ እንዳለ ቀልቶ የተለቅሞ ነው። ይሄ ገና ይሰርጣበታል። ነጁማኛ ሲዩ ጊዜ ምንድነው? ዞርቤ ነው እንዴ? ዞርቤ ምንድነው? ስራ ላይ ነኝ። እየደረቀ ነው ግን ያው ሲገላበጥ እንደዚህ ሲገላበጥ ይቀራል። አያችሁ? ይሄ ገና ይቀረዋል። ከዛ እንሂድ ደግሞ ይሄ ክፍተት አለ አይደል? እዚህ ጋር ደግሞ ገባን። እዚህ ጋር ገባን። የባለ ሀብት ጥሪት ነው ብያቸዋለሁ። እኔ በልቻት ቢሆን አሁናችን ዶሮ እሱ ከሚበላት ምን አለ እኔ ነኝ አንደኛዋ ማለት ነው። ኧረ ተው ምን ስራታቸው ዶሮ አሁን አርዳችሁ ምን ታደርጋላችሁ ነው እያልኳቸው ካላረዳችሁ አይቀር ወይፈን ወይ በግ ፍየል መሆን ነው እንጂ ዶሮ አረዳችሁ ለቀቃችሁ ምን ያደርጋል እያልኳቸው ማለት ነው። እንዴት ያለ ዶሮ ልትንቀሳቀስ የግድ የፈረንጅ ዶሮ ናት። በቃ እንቁላሏን በቁማ ነው የምጥለው ማለት ነው። ይሄን ይመስላል። ሁሉም ግን ባለቤት አለው። በነገራችን ላይ ያው ባለቤት አለው ነገር የአንድ ፋሚሊ ቢሆንም ማለት ነው ባለቤት አለው። ገብቷችኋል? የውልዴ ማን ልበላችሁ? እርጥቡ በእርጥቡ ደረቁ በደረቅ ይሄን ይመስላል። አስጎመኛችሁ ነው ማለት ነው። የቡና ችግር ያለባችሁ ሰዎች እንግዲህ በቅናት ሞቱ። አብዳችሁ ምንም አይመለከተንም ማለት ነው። ይሄው ያያችሁ ይሄው ገና አስጎመኛችኋለሁ። ይሄው ከዛ ይቀጥላል። ዘንድሮ የለም። ዘንድሮ ባለሀብት ያልሆነ መሞት ይሻለዋል። አይውላችሁ ይቀጥላል። በዚህ ማለት ይቀጥላል። መሄዱ ራሱ ደከመኝ። የጓሮ ስፋት አንፃር በስፋቱ ልክ ይዟል እንደምታዩት። ቀስ በይ ይቀጥላል። እንደዚህ ብሎ የደረቀም አለ ያልደረቀም አለ። እዚህ ጋር አቮካዶ አለ፣ እዚህ ጋር ሙዝ አለ፣ እዚህ ጋር ያው የሌለ ነገር መቼም የለም እና አልሐምዱሊላህ
እና ይሄን ይመስላል ማለት ነው። ይሄ ነው እያደከመን የነበረ ይሄ ሰሞኑን ማለት ነው። በተረፈ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱን እንጠይቃለን ማለት ነው። ይኸው እዚህ ጋር አቮካዶ እያበበ እንደሚያምር እዚህ ጋር የሚያንጠለጠው ራሱ አለ። ይኸው እየደረሰ ይታያችኋል። ይሄ ከዚህ ውስጥ ቡና አለ እኔ ነኝ አለ ማለት ነው። ይሄ ሽንት ቤት ነው፣ የገጠር ሽንት ቤት። ይኸው ይሄን በመሰለ በተከበረ ነው ይመስላል። የባለ ሀብት ግቢ ምን አላችሁ? ምን አስባችሁ ነው? ይሄን ኮሜንት፣ ላይክ፣ ሼር ካደረጋችሁ ነፋችኋለሁ ማለት ነው። ይሄ ይመስላል። ባሻገር እንደዚህ ሳሳያችሁ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው እያለ 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 ይሄዳል ማለት ነው። እያለ ያ ሁሉም ግን አለ ይሄዳል 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 ይሄዳል። አያችሁ አያችሁ፣ ጫቱን ነው የሚመስለው። ጫቱ ይኸው ይሄ ጫት ነው እንደዚህ ለመለመው። ይሄ ከአበባው አጥር ሆኖት ማለት ነው። አያችሁ ላይ ወጥቶ አድጎ እዚህ ውስጥ ከተገባ ይሄ አጥር ነው፣ ውስጡ ጫት ነው ማለት ነው። እና ያው እንወዳችኋለን። ላይክ ሼር እያደረጋችሁ ተበረታቱን በትህትና እንጠይቃለን ማለት ነው።